ጅቡኛላችሁ ማለት ነው። እሺ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ። የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ። ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እናያችሁ። ሙሽራው ሙሽራዬ ሚዜዎቹ አንዳንዶቹ የኔ ህይወት እንዲበላሽ ብዙ ሲደክሙ እናንተ ደግሞ የኔ ህይወት እንዲቀና ወይም እንዲስተካከል ብዙ ነገር አድርጋችኋል፣ ለፍታችኋልና እኔ ነኝ እናንተን ቴንኪዩ ማለት አይለብኝ። የደስታሽ ተካፋይ ነን ስላላችሁኝ በጣም ነው የማመሰግነው። እውነተኛ ወንድም፣ እውነተኛ ጓደኛ፣ እውነተኛ ወዳጅ ማለት ይሄ ነው። በቃ ማለት በደስታም ጊዜ በሀዘንም ጊዜ በመከራም ጊዜ ከጎናችሁ የማይጠፋ ሰው ማለት እንደዚህ አይነት ሰው ነው። እናንተን የመሳሰሉ ወንድሞች ስለሰጠኝ ፈጣሪን አመሰግናለሁ። በጣም ነው የማመሰግናችሁ። አይገባም የኔ ጥመም እኔን እያሽኩረመች ምን አልቻልኩም ነው አለገና አለገና ገና አለገና የኤርሚላ አለገና አለገና ገና ያሸዋል ያሸዋል ገና ገና ያሸዋል ገና ገና ያሸዋል የኤርሚላ ያቤል ያቤል እንደዚህ በል ያሆ በል ያሆ ያሆ በል ያሆ ጉሩምረመና ጉሩምረመ ያሆ በል ጉሩምረመ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን። እንግዲህ ዛሬ እንዴት ነው አገባባችን? አልወደዳችሁትም? የምረን ጨፍር ጨፍር እያለኝ ነው። አልተገቡም። አንጨፍራለን። ምን ችግር አለ? አለን ሰዓት ከበቂ በላይ አለን። ቤተሰብ እንደምናችሁ፣ እኔም ፈረንጁም ዛሬ ደስ ብሎን እንደምታዩን መተንላችኋል ማለት ነው። ያው እጃችን ላይ እንደምታዩት እኔ ያዝኩት እንጂ እኔም ፈረንጁም ከጊፍት ገዝተን እቺን የምታምር አበባ ለማን ነው እስኪ? አይ ለሚገባው ሰው ሌላ ሰው አለ እንዴ? አይታየኝም። አንድ ሴት ነው ያለችን እንቁ ምንኮራባት ኩሩ ሴታችን አለች እና ደግሞ ለሩቲ ይህ የመሰለ አበባ ይዘንላታል ማለት ነው። በጣም ደስ ብሎናል የምር። ትላንትና ከትላንት ወዲያም በተለቀቁት ቪዲዮዎች አንዳንድ ሰው ጨጓራውን ቢላጥ ድብን ቢልም እኔና ፈረንጁ ግን በጣም ደስተኞች ነን። እግዚአብሔር ይመስገን አብርሽና ሩታ ስለታረቁልን በጣም ደስ ብሎናል። ይህን ደግሞ ላደረገችው ለጀግና እህታችን ለሩታ ይገባታል በሚል ይጨብጨባል። ኧረ ጎበዝ አጨብጭብ። እና ያው የአንዳንድ ሰዎች ምንም ማድረግ አንችልም። ጨጓራ በሽተኞች ሆናችኋል። እንግዲህ መድኃኒትም ልንገዛላችሁ አንችልም። እኛ ያው ለምንወደው ሰውና ለምናከብረው ሰው ነው ምንም ነገር የምናደርገው። እንግዲህ ጨጓራ ታማሚዎች ምንም ማድረግ አንችልም። እየታመማችሁ ልትኖሩ ነው። እንግዲህ በጣም ለምንወዳት በጣም ለምናከብራት እህታችን ከዚህም በላይ ይገባታል። ግን ደግሞ ያው አንዳንድ ሰዎችን ለማቃጠል ይሄ አይደለም አንዷ ፍሬ እንኳን በቂ ነች አይደል? እግዚአብሔር በተለይ ደግሞ ማለት ነው ከምንም በላይ የሚገባት እልንትታ ነገሮችን በፍቅር ያሸነፈች ዝቅ ማለትን ለጥሩ ነገር መሆኑን ያስተማረችን ለውዷ እህታችን ለሩቲ እኔ ደጋግሜ ብናገር አይቆጨኝም። በጣም ነው የምወድሽ ሩቲ፣ በጣም ነው የማከብርሽ። ካንቺም ከአብርሃም ብዙ ነገሮች ተምረናል። ብዙ መስዋዕትነት መክፈል እንዳለብን ትዳር ውስጥ